እንዴት አላችሁ? ሰላም አላችሁ ወይ? ለው እግዚአብሔር ይመስገን። እንግዲህ ቪዲዮ መተናል። ምንድነው ቪዲዮ ከመስራቴ በፊት ያለውበት ኪሎ ትክክል አይደለም። የሰውነት ኪሎ እድሜ 28 ነው። የ28 ዓመት ወጣት ነኝ። ሆኖም ግን ያለኝ የሰውነት ኪሎ 104 ኪሎ ነው እና በብዙ በሽታ ዳርጎኛል። ምን አሰብኩኝ፣ እንደኔ በዚህ እድሜ ላይ ሆኖ አላስፈላጊ ሰውነት ያላችሁ ሰዎች ለምን ከኔ አይማሩም ብዬ አሰብኩኝና ነገር ወደ ሚዲያ ላመጣው ወሰንኩና ዩቲዩብ ቻናል አለኝ። የሆነ አይታችሁ ከተመቻችሁ ላይክ፣ ካልተመቻችሁ የተመቻችሁን አስተያየት መስጠት ትችላላችሁ። ብዙ ጊዜ ኢትዮጵያ ላይ ስንኖር የሚመስለን ዳይት ማድረግ ምናምን ከባድ ነው። እኔ በፊት ኢትዮጵያ ላይ ስኖር ምንም አይነት በሽታ እኔ አሞኛ አያቅ ምንም። በቃ እንደ ቀልድ ሄደ ከጀለሶች ጋር ኳስ የምትጮተው ቤተክርስቲያን ልሳለም ብለህ እንደ ቀልድ ወክ እያደረክ ሄደ ቤተክርስቲያን ተሳለመህ የምትመጣው እያንዳንዱ ነገር በጣም ጤና ነው። በጣም በቃ ከሚባለው በላይ በጣም ጤና ነው እና እኔ እዚህ እስክመጣ ድረስ በጣም በቃ ጤነኛ ነበሩ። በጣም በቃ ምንም አይነት ችግር አልነበረብኝም። ልክ ስመጣ ያለውበት ሀገር ዱባይ ነው። ልክ እዚህ ሀገር ስመጣ ሙቀት ነው አየሩ። በአንድ ጊዜ ሰውነቴ ላይ ተጽዕኖ ፈጠረ። በአንድ ጊዜ ነው የወፈርኩት። ጊዜ አልፈጀብኝም። አይ ቆይ እስቲ እንቀሳቀሳለሁ እያልኩ እንደ ቀልድ እንትን እያልኩ ስንት ኪሎ ገባሁኝ? አሁን 114 ነበርኩኝ። በፊት ስኳር ድንገት ታመምኩና በቃ ሌሊቱ ሙሉ በቃ ሲያስመልሰኝ አደረ። ከዛ ስራ ቦታ የምሰራበት ቦታ ለቀያይቶ አይኔን ሲያዩ ቢጫ ሆኗል። በል ቶሎ በልና ሐኪም ቤት ሂድ ብሎኝ ሎኬሽን ላከልኝና የላከልኝ ቦታ ሄጄ ስታይ መጀመሪያ ደም ስጣሉ። ደም ትሰጣለህ። ከዛ ስኳር ምናምን ሲመረመር 530 ነው ስኳሪ። አስቡት፣ የ28 ዓመት ወጣት ነኝ። በዚህ እድሜ 100 ምናምን ኪሎ አልፌ ስኳሪ 530 ደርሶ በጣም ደነገጠ ዶክተሩ። እንዴት አለ። ምን ብታረግ ነው ማለት እዚህ ሀገር ላይ ስትኖሩ በቃ ጃንክ ፉድ ነው ማለት ቀላል ፈጣን ስራ ላይ ሰዓት ምናምን ላለ መግደል የምትጠቀሙ ሰዓት ላለ መግደል እና እሱን በበላው ቁጥር ሰውነቴ ለካስ በሽታ እያጠራቀመ ነው ያለ። ምንም ሳላውቀው ስኳሬ ድንገት ተነስቶ 530 ገባ። ስራ አንድ ሰው አንስቼ እስክመጣ ምናምን ብዬ የሆነ ፋስት ፉድ በርገር፣ ፒዛ የሆነ ዝም ብለህ ትበላለህ ምናምን። ልክ ኢትዮጵያ ላይ ስንኖር ግን ኑሮ ማስገድዶን ሰላጣ እንበላለን። አትክልት ነው፣ ድንች፣ ቀይ ስር ምናምን ፎሶሊያ ምናምን የሚባሉ ነገሮችን ነው። በጣም ጤናማ ነው ከዘይቱ ውጪ ማለት ነው። ዘይቱ ትልቅ በሽታ ነው እና በጣም ብዙ መከረኝ፣ ተቆጣኝ ዶክተሩ ምናምን። እንዴት እንደዚህ ምናምን ብሎ በጣም ተቆጣኝ። ማለት አንተ ገና መኖር ያለብህ ልጅ ነህ ምናምን ብሎ ብዙ ተናገረኝና በቀላሉ ራስን ማስተካከል ትችላለህ። ቤት ውስጥ ሽሮንም ምስርንም እየበላህ በቀላሉ የምትጠቀመውን የዘይት መጠን፣ የውጭ ምግብ አቁም። ስፔሻሊ ሰላጣ በቃ አረንጓዴ ነገር ተጠቀም። ከዛ ምንም ታምር አይፈልግም። ምንም የምታወጣው ወጪ የለም። በቀላሉ ቤት ውስጥ ባለው ሰላጣ ቀን በቀን ራስን በቀን 30 ደቂቃ 1 ሰዓት ተራመድ። ኢትዮጵያ ላይ ያለው ስንትና ስንት ኪሎ ሜትር በእግር ይኬድ ነበር። በቃ በምንም ምክንያት ተብሎ በእግር በቃ ቢያንስ በቀን ውስጥ 1 ሰዓት 30 ደቂቃ ሳትጓዙ አትሉም ኢትዮጵያ ውስጥ። እና በጣም ደነገጠ፣ በጣም ተቆጣኝ ምናምን። መቀየር ያለብኝ ነገር ነገር። ከዛ በኋላ አሁን ላይ ዘይት ያለው ምግብ ምንም አልጠቀምም። ማለት የኢትዮጵያ ምግብ ኢትዮጵያ ሬስቶራንት ሄጄ ድንገት ሆነ ምናልባት 2 ወይ 3 ልጎርስ እችላለሁ። 2 ወይ 3። ከዛ በተረፈ ምንም አይነት ዘይት ያለው ምግብ የምጠቀመው ግን የምበላው ምስር ነው፣ ድንች፣ ካሮት፣ ቀይ ስር፣ ሰላጣ። በቃ ምንም የምጨምርበት ነገር የለም። እና ምን አሰብኩኝ፣ መቀነስ አለብኝ። አሁን ቀንሼ 94 ገብቻለሁ። እና ከዚህ ጀምሮ የምበላውን ቁርስ፣ ምሳ፣ እራት እናንተ ጋር ቪዲዮ እየሰራው ፖስት እያደረኩኝ
ስንት እንደምገባ አብረን እንከታተላለን። እና እኔ ታርጌቴ 70 ኪሎ ነው። ቁመቴ ሜትር ከ74 ስለሆነ ታርጌቴ መሆን የምፈልገው ከ70 እስከ 75 ኪሎ ነው። አሁን ያለሁት በትክክል 92 ነው። ትንሽ ከተለካው ስለቆየው 94 ላይ ነበር የተለካሁት። እና ምን እናረጋለን ከዚህ በኋላ ቁርሴንም ምሳዬንም ራቴንም አብረን አይነት ነገር ተጠቅሜ ኪሎይስ ምን ያክል ይሄዳል የሚለውን አትሊስት በሳምንት 1 ኪሎ መቀነስ አለብኝ በየሳምንቱ እና አብረን እንቀንሳለን ማለት ነው። ግን ቀጭንም ስለሆናችሁ ጤነኛ ናችሁ ማለት አይደለም። የምትበሉት ነገር ጤናችሁን ሙሉ ለሙሉ ይወስናል። እና ከዛሬ በኋላ እንግዲህ ምበላውንም ምጠጣውንም በቀን ይኸው ይዤ ምዞረው አለ። አሁን 2 ሊትር ውሃ ነው በቀን እስከ 3 ሊትር ነው የምጠጣው። አሁን ነው ድንገት ትዝ ያለኝ ረስቼው ነበር። እና ከዚህ በኋላ የምናደርገውን እንቅስቃሴ እንዳለ በቀን 30 ደቂቃም ሆነ 40 ደቂቃ የምንንቀሳቀሰውን አብረን በቭሎግ መልክ እናንተ ጋር አቀርበዋለሁ። የተመቸው ይሄ አስገዳጅ ነገር አይደለም ማለት የተመቸው ሰብስክራይብ ያድርግ እጠቀምበታለሁ ብሎ የሚያስብ እንደገና ካንተ እኩል እኔም ኪሎዬን ከዛሬ ጀምሮ ቀንሳለሁ የምትሉ ኮሜንት አድርጉልኝ። የምጠቀማቸውን አንዳንድ ዲቴል የምትፈልጉ ከሆነ እንድሰራላችሁ ምን መጠቀም እንዳለባችሁ በቀን ምን ያክል ካሎሪ፣ ምን ያክል ፋይበር፣ ምን ያክል ፕሮቲን በቀን መብላት እንዳለባችሁ የምትፈልጉት መረጃ ካለ ኢንቦክስ ማድረግ ትችላላችሁ። ከዛ በተረፈ ያላችሁበት ኪሎ፣ ያላችሁበት ነገር፣ ያላችሁበት ጤና ትክክል ካልሆነ ቪዲዮ ካየህበት ቀን ጀምሮ ራስህን በቃ በስሱ ምንም አይነት ወጪ ቤት ውስጥ ስትገባ ሽሮ አለ አይደል? ማንኛውም ቤት ውስጥ ሽሮ አለ አይደል? ምስር አለ አይደል? ድንች አለ አይደል? ካሮት ምናምን እነሱን ተጠቅመ ራስን ማስተካከል መገንባት ትችላለህ። ራስን ለጠ መረጃ ኮሜንት፣ ሰብስክራይብ እያደረጋችሁ ትከታተሉኛላችሁ። አስተያየታችሁን በደንብ አድርጋችሁ መግለጽ ትችላላችሁ። የምትፈልጉት ዲቫይስ ነው የምትፈልጉት ነገር ካለ በውስጥ ላማክራችሁ እችላለሁ። ልትጠይቁኝ ትችላላችሁ የምትፈልጉትን ነገር። ግን ያው ሰብስክራይብ ብታደርጉ እናንተ ማትጎዱ እኔ እጠቀማለሁ። አንድ አብሮኝ በቃ ይሄን ነገር ይደግፋል ብዬ የማስበው ሰው አብሮኝ እንዳለ እረዳለሁ። እና ስለዚህ አብረን እንጓዝ፣ እንበርታ። ተከታተሉኝ።